በክርስቶስ ኢየሱስ ያለው የሕይወት መንፈስ ከሕግና ከኃጢአት ከሞት ሕግ አርነት አውጥቷልና ከሥጋ የተነሳ ስለደከማችሁ። እኔ እዚህ ጋር መልእክት አለኝ። ብቻውን ይጨርሳል። ብዙ ጊዜ ማንነታችሁን የሚቆጣጠር ጨለማ ብቻ አይደለም። ድካም የሥጋ ከሥጋ የተነሳችሁ ስለደከማችሁ ለሕግ ይላል። ለእግዚአብሔር ሕግ፣ ለየትኛው ሕግ? ለእግዚአብሔር ሕግ እንኳን መገዛት አልተቻላችሁ። ብዙ ጊዜ ከእግዚአብሔር ጋር የሚያራርቃችሁ ድካም ነው። ለዚህ ነው መጽሐፍ ስናገር ሰው በኃይሉ አይበረታም። በምኑ? በኃይሉ አይበረታም። ይኸውልህ ከዛ የተነሳ በሥጋ ስለደከም የእግዚአብሔርን ብርሃን ማየት አልቻለም። የእግዚአብሔር ብርሃን በሕይወቴ ላይ ሊበራ አይችልም። ለምን? ደክመሃል። በሥጋ የመጸለይ አቅም ደክሟል። የመዘመር አቅም ደክሟል። ቤተክርስቲያን የመከታተል አቅም ደክሟል። አሁን ስለ ጨለማ እያወራው አይደለም። ስለ መናፍስት ዓለም እያወራው አይደለም። አሁን እያወራው ያለው ስለ ሥጋ ድካም ነው። ሥጋ ሲደክም ነው ጨለማ መጥቶ የሚሰራው። ይኸውልህ አንድ ነገር ልንገራችሁ። ብዙ ጊዜ ሰይጣን በሕይወታችን ላይ ዝም ብሎ መግባት አይችልም። እኛ ዙራችን በእሳት ቅጥር የታጠረ ነው። ለዚህ ነው ኢዮብን ዙራውን ፈለኩ ግን አልቻልኩም። ኢዮብን ማግኘት አልቻለም። ዙራውን በእሳት ቅጥር። አንድ በክርስቶስ ኢየሱስ ያመነ ሰው የሰይጣን ዝም ብሎ ሊነካ አይችልም። መጀመሪያ የምትነካው ስትደክም ነው። በሥጋ ስትደክም፣ ስትጨነቅ፣ ስታስብ፣ ስትታወቅ፣ መጸለይን ስታቆም፣ እንቅልፍ ስታበዛ፣ ማጉረምረም ስትጀምር፣ ከዛም በኋላ ሰይጣን ይመጣል። ቀስ እያለ መጠና ስድብ ያስጀምራል። ቀስ እያለ ቁጣ ይጀምራል። ቀስ እያለ መጠና ንዴት ያስጀምራል። ከዛም በኋላ ወደ መናፍስቱ ዓለም ትገባል። መጀመሪያ ግን በሥጋ ስለደከምክ፣ በሥጋ ካልደከምክ ማንም የጨለማ መንግስት አንተን ሕይወት ሊቆጣጠር አይችልም። በሥጋ እንዴት ነው ድካሜን ማወቅ የምችለው ካልክ፣ ለመጸለይ እየፈለግ በእንቅልፍ የምትሸነፍ ኮንክ፣ ለማንበብ እየፈለግ የሚሰለች ኮንክ፣ ይሄ መናፍስት ዓለም አይደለም እያወራው ያለው ስለ ሥጋ ድካም። መጸለይ እየፈለጋችሁ የሚደክማችሁ ሰዎች በኃይል ተነስተህ ኢየሱስ ጌታ ብለህ እንዲሁም ልንገራችሁ ለመጸለይ እቅድ ይዘህ፣ አንዳንድ ሰዎች ደግሞ ቆይ ከእራት በኋላ ጸልያለሁ፣ እራት በላና ተነስቼ ይጸልያል። ይሄ መናፍስት አይደለም አሁን ያወራው ታዲያ የሥጋ ማንነቴን የሥጋ ፍላጎትን በቃ እራት በላና ዛሬ ጸልያለሁ በቃ ትልና እራት ሲበላ የመጀመሪያ ጊዜ የሚመጣው እንቅልፍ ነው። እዛ መኝታ ላይ ወስደዋል።